10 ለየት ያለ መልክ ያላቸው ሰዎች። ምናልባት ሁላችንም ውበትን የምንገልጽበት መስፈርት ሊኖርን ይሆናል። ነገር ግን አንዳንዴ በሁላችንም አይን ውብ ናቸው የሚባሉ ሰዎችም አይጠፉም። ታዲያ እንደዚህ ያሉ ለየት ያሉ ሰዎችና የሰውን አይን የሚስቡ ውበትን የተላበሱ ሰዎችን ከተለመደው ተፈጥሮ ውጪ ፈልጎ ማግኘት ከባድ ሲሆን እኔም ለዛሬ ለየት ያለ ተፈጥሮ መልክ ያላቸውን ሰዎችን እየላችሁ መጥቻለሁ። ቪዲዮአችንን ከመጀመራችን በፊት መልካም ፍቃዱ ከሆነ ይህንን ቻናል ላይክ በማድረግና ለዚህ ቻናል አዲስ ከሆኑ ደግሞ ሰብስክራይብ ብታደርጉ ደስታችን ወደር የለውም። 11ኛ ጎልደን ሜላኒ። ሜላኒ ጌዶስ እጅግ ተወዳጅና ተፈላጊ የአሜሪካ ሞዴል ስትሆን ግሎርና አይዲ ለተባሉ ታዋቂ መጽሔቶች ሳይቀር መስራት የቻለች አስደናቂ ሴት ናት። ሜላኒ በውጫዊ ውበቷ ሳይሆን ያላት በራስ መተማመን እንዲሁም ለሰብአዊነት ያላት ከፍ ያለ ምልከታ የብዙዎችን ቀልብ ለመሳብ ረድቷታል። ሜላኒ ኤክቶዶርማንት ዲስፕሌዥያ ተብሎ ከሚታወቀው የቆዳ በሽታ ጋር ነበር የተወለደችው። ይህ በሽታ በሰውነታችን ላይ ያሉን ፀጉሮች ሙሉ በሙሉ ከማጥፋት ባሻገር የጥርስ መወላለቅ፣ የጥፍርና የጣት እጅ ቅርጽ መበላሸት እንዲሁም የቆዳ ቀለም እንዲቀየርና በግማሽ የማየት አቅምን ያዳክማል። ጌዶስም ከነዚህ በሽታ መጥፎ ገጽታዎች መካከል ቆዳም ከለር እንዲቀየር እንዲሁም ጥርሷና ፀጉሯም ሙሉ ለሙሉ እንዲጠፋ አድርጎታል። ከዚህ በተጨማሪ ደግሞ በከፊል ማየት አትችልም። በአስደናቂ መልኩ ግን እነዚህን ከባድ የሚመስሉ ሁኔታዎች በፋሽን ኢንዱስትሪ ውስጥ ትልቅ ቦታ እንድታገኝ ከማድረግ አላገዷትም። እንደሷ ላለ የህመሙ ተጠቂዎችም ተምሳሌት ለመሆን ችላለች። እንደ ሜላኒ እምነት ውበት ማለት በምናሳየው አርትና ነገሮችን የማጣመር ብቃት ሲሆን ይህ ብቃት ደግሞ የሷ ዋነኛው መገለጫዋ ነው። 10ኛ ሜኪ ላኬ። ሜኪ ለመጀመሪያ ጊዜ የሰዎችን አይን ሊስብ የቻለው በህይወቱ ያጋጠመው አንድ መጥፎ አጋጣሚ ሲሆን ሜኪ ወደ እስር ቤት ሊገባ ሲል በፖሊስ ጣቢያው አንድ በተነሳው ፎቶ አማካኝነት ህይወቱን ወደ ላሰበው አንድ በጎ አጋጣሚ ይወስደዋል። ሜኪ ሁለት የተለያየ አይነት ከለር ያላቸው አይኖች ሲኖሩት ይህም የህክምና አጠራሩ ሄትሮክሮሚያ ይሰኛል። አንደኛው አይኑ ቡናማ ሲሆን አንደኛው ደግሞ ሰማያዊ ነው። ይህ የሜኪ ለየት ያለ ተፈጥሮ የብዙዎቹን ቀልብ የሳበ ሲሆን ምናልባትም ዓለማችን ላይ ከሚገኙት ጥቂት ዩኒክ ሰዎች አንዱ አድርጎታል። 9ኛ ፕሪንሰስ ስቲክልስ። አስደናቂዋ ኬትለን ስቲክልስ ባላት የራስ መተማመንና ባላት የሥራ ስነ ምግባር በአድናቂዎቿምና በስራም ባልደረቦቿም ዘንድ ትልቅ ክብር እንድታገኝ ምክንያት ሆኗታል። ለየት ያለው የኬትለን መልክ ምክንያት ሽሚድ ፍራካሮስ ሲንድረም የሚባል ሁኔታ ሲሆን በተለምዶው ካት አይ ሲንድረም ወይም የድመት አይ ሲንድረም በመባል የሚታወቅ ሲሆን እንደ ስያሜው ሁሉ የድመት የፊት ገጽታን የሚያላብስ ነው። ፒውፔል የሚባለውን በአይን የውስጠኛውን ክፍል የሚገኘውን ቲሹ በማጥፋት የድመት አይን ቅርጽ እንዲይዝ ከማድረጉም ባለፈ ኮምፕሊትሊ ፊታቸውን ወደ ድመት ይዘት ይቀይረዋል። ኬትለንም ይህ ያልተለመደ እጣ ነበር የገጠማት። ነገር ግን መንፈሰ ጠንካራዋ ይቺ ሴት ያለችበትን ከባድ ሁኔታ ደብቃ ቤቷ መቀመጥ ምርጫዋ አላደረገችም። ይልቁንም በኢንስታግራም የምንለቃቸውን ራስ መተማመንን የሚያንጸባርቁ ፎቶዎቿን ያየው የዓለማችን ታዋቂ ፎቶግራፈር ኒክ ናይክ የኬትለን እስከ መጨረሻው ህይወቷ እንዲቀየር ምክንያት ሆኖላታል። 8ኛ ዌይኒ ሃርሎ። ይህች ሴት ዌይኒ ሃርሎ ትባላለች። ገና ስትወለድ ጀምሮ ያላት ጠይም ቆዳ ላይ እኛም በተለምዶ ለምጥ ብለን የምንጠራው ተፈጥሮ ጣል ጣል ያለባት ሲሆን በዚህም ምክንያት ሰዎች የተለያዩ ስሞችን እየሰጡ የሚያሸማቅቋት የነበረች ሲሆን ከዛም አለፍ ሲል የአካላዊ ጥቃት ሲደርስባት እንደነበር ትናገራለች። ይህ የለምጥ በሽታ ከመቶ ሰዎች በአንዱ ላይ ሊከሰት እንደሚችል የቆዳን ቀለም የሚቀይር ተፈጥሯዊ በሽታ ነው። ታዲያ በተለያዩ ቆዳ ስፍራዎች ላይ ነጭ ቀለምን ያላብሳል። ታዲያ የዌይኒ ይህ ተፈጥሯዊ የቆዳ ቀለሟ ድሮ አላስፈላጊ መሸማቀቆችን ቢደረጋትም የኋላ ኋላ ግን በፋሽን ኢንዱስትሪው ዘንድ ተፈላጊነትን ያተረፈላት ተፈላጊ ሴት እንድትሆን አድርጓታል። አሁን ላይ ኑሮዋን በቶሮንቶ ያደረገች ሲሆን በሙዚቃ ኢንዱስትሪ ውስጥም ብዙ ክሊፖችን መስራት ችላለች። 7ኛ ጃሬ ኢጀላላ። ጃሬ ኢጀላላ በዓለም ላይ ውብ ልጆች መካከል
የአንድነትን ደረጃ የያዘች ስትሆን የተወለደችው በሌጎስ ናይጄሪያ ነው። ፎቶዋ በማህበራዊ ሚዲያ በተሰራጨ ጊዜ ነበር በሷ እድሜ በአፍሪካ የመጀመሪያዋ የዓለማችን ቆንጆ ለመባል የበቃቸው። ጃሬን አይቶ ግን ውበቷን ሳያደንቁ ማለፍ እንደማይቻልም አሳይታለች። የጃሬ ለየት ያለ የአይን ቀለምና ተፈጥሯዊ ውበት ማንኛውንም አፍሪካዊ ሴት ወክላ ለዓለም እንድትታይ አድርጓታል። ስድስተኛ ባለሰማያዊ አይኗ ሬሲ ካት። ሰማያዊ የአይን ቀለም ያላቸው አፍሪካውያን ማየት ብዙም የተለመደ አይደለም። ናይጄሪያዊቷ ሬሲ ካትና ሁለት ሴት ልጆቿ ግን እንደ ውቅያኖስ ሰማያዊ ቀለም ያላቸውን አይኖች ተፈጥሮ ትሽራቸዋለች። ታዲያ ይህንን ለየት ያለ ተፈጥሮ በአንድ ናይጄሪያ ውስጥ በተካሄደ ኤግዚቢሽን ላይ የተመለከተች አንዲት ሴት ተደንቃ ከሬሲ ካት ሴት ልጅ ጋር ፎቶ በተነሳቸው አማካኝነት እውቅናና አድናቆት በአንዲት ጀንበር የሬሲ ካትን ቤት ያንኳኳ ችለዋል። አምስተኛ ኩዳ ዲዮ። ኩዳ ሴኔጋላዊት ስትሆን ባደገችበት አካባቢ ከተለመደው በጣም ጠቆር ባለው ቆዳዋ ምክንያት በጓደኞቿ ከፍተኛ ጫና ይደርስባት እንደነበር ትናገራለች። ቆዳችንን እንዲጠቆር የሚያደርገው ከፀሐይና ብርሃን መከላከል አቅም ያለው ሜላኒን የተሰኘ ቆዳችን ውስጥ የሚገኝ ኬሚካል መብዛት የተነሳ የኩዲያ ቆዳ ከተለመደው በጣም ሊጠቆር ችለዋል። ምስሏም በኢንተርኔት ከወጣ በኋላ በአጭር ጊዜዎችም ተወዳጅነት ልታተርፍ ችላለች። የሞዴሊንግ ስራዋን በ17 ዓመቷ የጀመረችው ኩዲያ በተለያዩ የቁንጅና ውድድሮችን ለማሸነፍ በቅታለች። በተጨማሪም በኢንስታግራም ከ400,000 በላይ ተከታዮች አሏት። ኩዲያ ሰዎች ልዩነታቸውን መቀበልና መውደድ እንዳለባቸው እንዲሁም ተፈጥሯቸውን ለመቀየር መሞከር እንደሌለባቸውም ትመክራለች። አራተኛ ዳርኪ ቶት። ለመጀመሪያ ጊዜ ዳርኪ ቶትን የተመለከተ ሰው አሻንጉሊት እንጂ ሰው አትመስልም። ጥርት ያለ ቆዳ፣ ሐር የሚመስል ጸጉር እንዲሁም እንከን የማይገኝበት መልክ አሻንጉሊት አስመስሏታል። ነገር ግን ደቡብ ሱዳን ተወልዳ አውስትራሊያ ያደገችና ያዳክ የሚለው የቀድሞ ስሟ አውስትራሊያ ከመጣች በኋላ አብረት ለሚማሩት የክፍል ጓደኞቿ ከበድ ስለሚል ዳርኪ ብሎ ቅጽል ስም ባወጡላት መጠራት ቀጠለች። ይህም ማለት ትርጓሜው ብላክ እንደማለት ሲሆን ምንም እንኳን ስያሜው ስድብ አዘል ቢመስልም ከመልኳ ጋር የሚሄድ ነበር። ለመጀመሪያ ጊዜም እውቅናን ያገኘችው በአውስትራሊያ ኔክስት ቶፕ ሞዴሊንግ በተሳተፈችበት ወቅት ነበር። ሆኖም ግን ይህ እውቅናዋ ግን በቀላሉ እንዳልመጣ የምትናገረው ዳርኪ በተለያዩ ማህበራዊ ሚዲያዎች ሞራሏን የሚነኩ ንግግሮችን እንዲሁም በአካል የተለያዩ ስድቦችን ይደርሷት እንደነበር ትገልጻለች። ሶስተኛ ሻኮል። ሻኮል ገና እንደተወለደ ከእናቱ ከመገፋት ጀምሮ ብዙ አሳዛኝ ታሪኮች ያሉት ሲሆን ዊንደርበርግ ሲንድሮም የተሰኘ የቆዳን ቀለም የሚቀይርና የጆሮ መስማት አቅምን የሚቀንስ ህመም ተጠቂ ነው። ምንም እንኳን እናቱ በህፃንነቱ ጥላው ብትሄድም በአያቶች በእንክብካቤ ነበር የልጅነት ጊዜውን ያሳለፈው። የኡጋንዳ ተወላጁ ሻኮል አያቱ በእንክብካቤ ቢይዙትም ስኮላርሺፕ አግኝተው ካለበት በተሻለ ሁኔታ እንዲያድግ እንዲሁም አያቱ ያለባቸው ጫና እንዲቀንስ በዙሪያቸው ያላቸውን ሰዎች ህይወት አስተካክሏል። በዚህም ምክንያት ሻኮል በእናቱ ለመተው ያደረገው ለየት ያለው ተፈጥሮ አሁን ላይ ህይወቱን እስከመጨረሻው እንዲቀየር አድርጎታል። ሁለተኛ ቤንና አንጀላ። ሁለቱ ቤንና አንጀላ የተባሉ ነዋሪነታቸው በለንደን የሆነ ጥቁር ናይጄሪያዊ ጥንዶች ከወትሮው ለየት ባለ መልኩ አንድ ከነሱ የተለየ ነጭ ቆዳ ቀለም ያለው ልጅ ወለዱ። ታዲያ ይህም በሰዓት ውስጥ በርካቶችን ግራ ያጋባ ክስተት ሲሆን ለዚህም ክስተት ሳይንሱ የተለያየ ማብራሪያ ቢሰጥም ይህ ነው የሚባል ማረጋገጫም አልተገኘለትም። ምናልባትም በወላጆቹ የሩቅ ዘመዶች ውስጥ የነጭ ዘር ኖሮ ከሆነ አሊያም የለምጽ በሽታም ሊሆን ይችላል ተብሎ ቢነሱም በቤተሰቡ ላይ ግን ይህ ነገር ቤተሰቡ ላይ ባለመገኘቱ ይህም ከግምት የዘለለ ሊረጋገጥ አልቻለም። ነገር ግን የለምጥ በሽታ ለረጅም ጊዜያት የመደበቅ ባህሪ ስላለውና ምናልባት በወላጆች ውስጥ ተደብቆ የነበረው ጂን በህፃኑ ላይም ተገልጦ ሊሆን ይችላል። ዶክተሮች እንደሚሉት ከሆነ ደግሞ ከዚህ በፊት የማይታወቅ ለየት ባለ ምክንያት የተፈጠረ ሊሆን ይችላል። አንደኛ ሮቦቲክስ ካክስ። ማማ ካክስ በመባል በሰዎች ዘንድ በጣም የምትታወቀው ካክስ ያለባት የአካል ጉዳት ሳይገድባት ታዋቂ ተጽዕኖ ፈጣሪ እንዲሁም ፕሮፌሽናል ሞዴል ለመሆን በቅታለች።
ጥርት ያለው ቆዳዋና ከማራኪው መልኳ ባልተናነሰ የአንድ እግሯ አለመኖር በውድድር መድረኮች ላይ መስህብ ፈጥሮላታል። በተለያዩ ጌጣጌጦች ባስዋበችው የእጅ ክራንቻ በተጨማሪ እግሯ እንዲህ ለምን እንደሆነ ገና ይፋ ያላወጣችው ቢሆንም እንደ ሌሎች ሞዴል ጓደኞቿ ሙሉ አለመሆኗ ግን የበታችነት እንዲሰማት በፍጹም አላደረጋትም። ካክስ በተለያዩ ሚዲያዎች ላይ በተደጋጋሚ እንደምትለው ማህበረሰቡ ቀና አስተሳሰብ እርስ በርስ ቢኖረው ዓለማችን የተሻለ ቦታ ልትሆን እንደምትችል እንዲሁም ሁሉም ሰው ያለውን ሰውነት መውደድ እንዳለበት ባለው ነገር መሆን እንደሌለበት ገልጻለች። እና ወዳጆቼ ይህንን ቪዲዮ ያዘጋጀሁበት ምክንያት በሀገራችን ውስጥ እንደነዚህ ያሉ ብዙ ሰዎች አሉ። ስለዚህም እንደነዚህ ያሉ ሰዎች ራሳቸውን ከመደበቅ ህይወታቸውን እስከ መጨረሻው መቀየር እንደሚችሉ ለማሳየት ያክል ነው። ለዛሬ ይዘንላችሁ የመጣነው ቪዲዮዎች ይህንን ይመስላሉ። ላይክ ኤንድ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ቆዩልኝ።